ዩኒፖላር እንዳትሆን ከምንፈልግባቸው ነገሮች አንዱ ሰሞኑን በቬኔዙዌላ የተፈጠረው አይነት ክስተት ኖርማል የዓለም ሕግ እንዳይሆን ነው። የአንድ ጉልቤ መፈንጫ ከሆነች ዳፋው ብዙ ነው። እናም ሚዛን አስጠባቂ ማልቲፖላር ዓለም ታስፈልገናለች። ከአውቶቡስ ሹፌርነት ተነስቶ እስከ ፕሬዝዳንትነት የዘለቁት ኒኮላስ ማዱሮ ከሀገራቸው ተወስደው እጃቸው ላይ ካቴና ገብቶ አሜሪካ ደርሰዋል። መቼስ የሚገርም ነው። በዚህ ዘመን የአንድ ሀገር መሪ በሌላ ሀገር ቀጥተኛ ወረራ በቬኔዙዌላ ባየነው አይነት ከስልጣን ተወግዶና ተወስዶ ሲታሰር ማየት ያስደነግጣል። መቼስ ማዱሮ አለን ማለት ከንቱ ማለታቸው አይቀርም። ትልቁ የቬኔዙዌላ መሪ የነበረው የማዱሮ ጥፋት አሸባሪ ሆኖ አይደለም፣ እንደሚባለውም አገሪቱ የእጽ አዘዋዋሪ ሆናም አይደለም። ትልቁ ጥፋቷ ተዝቆ የማያልቀው የነዳጅ ሀብቷ ነው እንጂ። በእርግጥ የአሜሪካ አቅምና አቋም ግዳጅ የመፈጸም ችሎታዋም ይገርማል። የራሽያና የቻይና የቅርብ ወዳጅ በሆነችው ሀገር ገብታ በጥቂት ሰዓታት ኦፕሬሽን መሪን ከስልጣን አውርዳ በነፍሱ ይዛ እጆቹን በካቴና አስራ ወደ ሀገሯ መውሰድ ተአምር ነው። ግና ድርጊቱ ለሌሎች ሀያላን ሀገራት ምን መልእክት ያስተላልፋል የሚል ስጋት የሚሆን ሲሆን ነገ ቻይና የታይዋንን መሪ አግታ ብትወስድ፣ እስራኤል በኢራን ተመሳሳዩን ብትፈጽም፣ ፈረንሳይ ትራኦሬን ብትፈነቅድ፣ ራሽያ ዜሌንስኪን አፍና ወደ ሞስኮ ብትወስድ አሜሪካ ምን ላይ ቆማ ተውትላለች የሚለው ጥያቄ ይሆናል። በብዙዎች ከሚወደዱት እውነተኛ ህዝባዊ መሪዎች መካከል አንዱ የሆኑት የቀድሞ የቬኔዙዌላ መሪ ሁጎ ቻቬዝ ከሰሯቸው ትልልቅ ህዝብን አሻጋሪ ስራዎች ባሻገር በ2006 ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ታሪካዊ ንግግራቸው ይበልጥ ይታወሳሉ። ከእሳቸው በአንድ ቀን ቀድሞ ንግግር አድርገው የነበሩትን የወቅቱን የአሜሪካ መሪ ፕሬዝዳንት ጆርጅ ደብሊው ቡሽን በነገር መውጋት ነበር። አይረሴ ንግግራቸውን የሚያሰሙት እንዲህ ሲሉ ነው። ዲያብሎስ ትላንት ወደዚህ አዳራሽ መጥቶ ነበር፣ ነገር ግን ዛሬም ጠረኑ ይሸተኛል አሉ። የዲያብሎስን ሽታ ለማጥፋት አስበው የሚመስል ደጋግመው አማተቡ። ማዱሮም የቻቬዝ ዳና የተከተለና ከአሜሪካ ጋር ብዙ ያልተስማማ መሪ ነው። ጉዳዩን በህግና በፖለቲካዊ ጨዋታ መነጽር ስናየው የጉልቤ ህግ ወይስ የህግ የበላይነት ብለን እንድንጠይቅ ይጋብዘናል። የቬኔዙዌላው ክስተት የዓለምን ፖለቲካ ወደ ቱሲዳይደስ ትራፕ ወይም ሀያላን የፈለጉትን ያደርጋሉ፣ ደካሞች ደግሞ የሚገባቸውን ይቀበላሉ ወደሚለው የጥንት ህግ የመለሰው ይመስላል። በዓለም አቀፍ ህግ መሰረት የአንድ ሀገር መሪ ሙሉ ያለመከሰስ መብት አለው። ይህ መብት የሚጣሰው ግን ዓለም ዩኒፖላር ስትሆንና ህጉን ተርጓሚውም አስፈጻሚውም ዳኛውና ፖሊሱም አንድ አካል ሲሆን ነው። የማልቲፖላር ዓለም አስፈላጊነት በአንድ ዋልታ የምትመራ ዓለም ልክ እንደ አንድ ወጥ ቤት ነች። ምግብ አብሳዩ ጨው ቢያበዛ የመከራከር ሌላ አማራጭ የለም። ማልቲፖላሪቲ ግን ሚዛን ጠባቂ ይፈጥራል። ዛሬ ማዱሮ ላይ የተፈጸመው ድርጊት የሚቀጥል ከሆነ ነገ ሌሎች ሀያላን ሀገራት ሩሲያ፣ ቻይና፣ ሌሎችም ሀያላኑ ይህንን መንገድ እንደ ትክክለኛ የፖለቲካ መሳሪያ ሊጠቀሙበት ይችላሉ። አገራት ሉዓላዊ ናቸው የሚለው የዌስትፓሊያን መርህ አደጋ ላይ ወድቋል። የአንድ ሀገር መሪ በሌላ ሀገር ኃይል ታፍኖ መወሰዱ ሉዓላዊነት የሚለውን ቃል የዋጋ ቢስ መዝገበ ቃላት ትርጉም ብቻ ያደርገዋል። የነዳጅ ሽታና የዲያብሎስ ጠረን ሁጎ ቻቬዝ ያኔ በተባበሩት መንግስታት መድረክ ላይ ዲያብሎስ እዚህ ነበረ ሲሉ የአሜሪካን ሄጂሞኒ ተገዳዳሪነትን ነበር የገለጹት። ቬኔዙዌላ በዓለም ላይ ግዙፉን የነዳጅ ክምችት ይዛ ነገር ግን ከአሜሪካ የፍላጎት መስመር ውጭ መጓዝ ይህን የመሰለውን የተቀነባበረውን ድራማ ጋብዟል። ይህ ድርጊት ለዓለም የሚሰጠው መልእክት ግልጽ ነው። ከኔ ጋር ካልቆምክ ቤተ መንግስትህም ቢሆን ዋስትና የለህም ነው። ይህ ደግሞ አገራት ራሳቸውን ለመከላከል ሲሉ ወደ ከፍተኛ የጦር መሳሪያ ክምችትና ወደ ጥርጣሬ ዓለም እንዲገቡ ያደርጋቸዋል። ዓለም ከአንድ ጉልበተኛ መሪ ወጥታ የህግ የበላይነት የሚከበርባትና የተለያዩ የኃይል ማዕከላት ያሉባት እንድትሆን መመኘት ለቬኔዙዌላ ብቻ ሳይሆን ለሁላችንም ደህንነት ነው። ዛሬ በማዱሮ ላይ የሆነው ነገ በማንኛውም የአፍሪካ ወይም የኤዥያ መሪ ላይ ላለመሆኑ ምንም ዋስትና የለም። ፍትህ ካልገዛች፣ የኃይል ሚዛን ካልተጠበቀ ዓለም የምትኖረው በዲፕሎማሲ ሳይሆን በሽብር ይሆናል ሲሉም ተንታኞች ስጋታቸውን ያስቀምጣሉ። ቬኔዙዌላ ትልቅ ሀብት፣ ተዝቆ የማያልቅ ነዳጅ አለ። ከፈለግን እንሸጠዋለን፣ ከፈለግን እንጠቀምበታለን ሲል የአሜሪካው መሪ ትራምፕ ለጋዜጠኞች የተናገሩ ሲሆን እንዲህ ያለ ፍጥጥ ያለ ዝርፊያና አምባገነንነት ይገርማል ሲሉ የተናደዱም አሉ። ቻይና በቬኔዙዌላ የጦር ክልል ያላት እንደመሆኑ ውጥረቱን የሚያባብስ ነው። በተጨማሪም በዚህ ጉዳይ ላይ በተለይ የቻይናና የሩሲያ ቀጣይ ምላሽ ምን ሊሆን እንደሚችል መገመት ቀላል ሊሆን አይችልም ብለን እንድንደመድም ያስገድደናል። ይህን የመረጃ ጥቆማ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ መልካሙን ተመኘው።